ዛሬ ደግሞ ዝናውን የሰማንለት ቦታ እንሄድ ነው። በኢትዮጵያ ምግብ የተሰራውን ፒዛ ለመብላት ወደ ዋሽንግተን ዲሲ ያቀናል። ቦታው አይሴን ስላይስ ይባላል። ቦታው በጣም የሚያምር ነው። እኛም ያዘዝነው ግማሹ መርካቶ ፒዛ የሚባለውን የጥብስ ፒዛ ሲሆን ግማሹ ደግሞ ቬጂቴሪያን ፒዛ ነው። ዮናስ መርካቶ ፒዛውን ከስፓይሲ ሶሳቸው ጋር ቀመሰ። እኔ ደግሞ አዲስ አበባ ቬጂቴሪያን ፒዛን በሲክሬት ሃኒ ሶሳቸው ቀመሱት። ሁለቱም ጣዕማቸው ከጠበቅነው በላይ ነው። ለሚጠጣ ደግሞ ኢሚኒቲ ቡስት የተባለውን ሙቅ መጠጥ የምግብ ባለቤቱ ሬኮመንድ ያደረጉ። በውስጡም ሙቅ ስቲም የተደረገ ብርቱካን ጭማቂ ከፍሬሽ ዝንጅብልና ማር የተቀላቀለ ሲሆን ጣዕሙም ልዩ ነው። ከጣፋጭ ምግባቸው ደግሞ የተለያዩ ፍሌቨር ያላቸውን አይስክሬም ጋብዘውን ነበረ። ጾም የሌለው ማንጎ ፍሌቨር ወደነው ነበረ። እንዲሁም ሚንት፣ ስትሮበሪ፣ ቻክሌት እና ቫኒላቸውን ሞክረው ነበር። እነሱም ልዩ ነበር። ሄዳችሁ ወይም ኦርደር አድርጓችሁ ሞክሯቸው። በጣም ተወዳችኋል።